ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ቤተሰቦች እንደምናችሁ ማቶ ተባላለሁ። ዛሬ በዚህ ቪዲዮ የምነግራችሁ የእንግሊዝኛ ቋንቋ ለመማር መሰረታዊ የማዕዘን ድንጋዮችን እነግራችኋለሁ። እነዚህ የማዕዘን ድንጋዮች ከራሴ ልምድና ተሞክሮ የተቀዱ ናቸው። እኔ ከእናት ቋንቋ የአማርኛ በተጨማሪ 3 ቋንቋዎችን መማር ችያለሁ። ፍሬንች፣ እንግሊዝኛ እንዲሁም ግዕዝ ናቸው። አሁን ጀርመንኛ እያጠናሁ ነው። እነዚህን ቋንቋዎች በማጠናበት ወቅት ያገኘኋቸውን ተሞክሮችና ልምዶች በዚህ አጭር ቪዲዮ እነግራችኋለሁ። በእርግጠኝነት ብዙ መማር እንደምትችሉበት አምናለሁ። በቀጣይ ሌሎች ቪዲዮዎች እንዲደርሷችሁ ሰብስክራይብ በማድረግ የቻናሌ ቤተሰብ ይሁኑ። የእንግሊዝኛ ቋንቋ ችሎታ እንዴት ማዳበር ይቻላል? በተለምዶ ቋንቋ ማወቅ እውቀት አይደለም፣ በአንድ በኩል እውቀት ነው የሚሉ ሁለት ወገኖች አሉ። ለኔ ግን ቋንቋ ማወቅ እውቀት ነው ከሚሉት ወገኖች ራሴን እመድበዋለሁ። በተለይም እንደኛ ባለ ሀገር ትምህርት የሚሰጥበት የእንግሊዝኛ ቋንቋ እስከሆነ ድረስ ይህን ቋንቋ በደንብና በሚገባ በሂደት ማወቅ ያስፈልገናል። የእንግሊዝኛ ቋንቋን በደንብ እያወቅን በሄድን ቁጥር የምንማረው ሳይንስም ይሁን ከዚህ ውጭ ያሉ መጻሕፍትን በደንብ ልንመረምር ያስችለናል። በተለይ በትምህርት ቤት ቆይታችን የምናገኘው ውጤት በዚህ የእንግሊዝኛ ቋንቋ እውቀት ላይ የተወሰነ ይሆናል ማለት ነው። በተለይም ለዩኒቨርሲቲ ትምህርታችንና ውጤታችን እንዲሁም ለቀጣይ የህይወታችን አቅጣጫ የእንግሊዝኛ ቋንቋ በግሬዳችን ላይ ተጽዕኖ አለው ማለት ነው። ስለዚህ እንግሊዝኛን በደንብ ማወቅና መማር በጣም ያስፈልገናል ማለት ነው። የእንግሊዝኛ እውቀታችንን በአንድ ጀንበር የሚገነባ ሳይሆን በሂደት የሚገነባ እንደመሆኑ ቋንቋውን ለማወቅ መጀመሪያ ፍላጎት ሊኖረን ይገባል። ፍላጎታችን የቱንም ያክል መስዋዕትነት ጥረት ሊያስከፍለን የሚገባ መሆኑን ማወቅ አለብን። ፍላጎት ካለ ብዙ ርቀት ሄደን ለመማር ዝግጁ እንደሆነን ያሳያል። ቋንቋ መማር የምንጀምረው ፍላጎት ሲኖረን ነው። ፍላጎት ሲኖረን ቋንቋውን ለመማር ገንዘብ፣ ጉልበት እንዲሁም ጊዜ ማውጣት እንዳለብን እናምናለን። አላማችንን ግብ ለማድረስ ጥረት እናደርጋለን። ሲጠቀለል ፍላጎት ቁርጠኝነት የምናሳይበት ዋናው የመስፈንጠሪያ ቦርድ ነው ማለት ነው። ስለሆነም ዛሬ የምነግራችሁ በተለይም ስለ ቋንቋ ለመማር 4 ሚስጥራቶችን አሉ። የመጀመሪያው መማር መጀመር ነው፣ አንደኛው ማለት ነው። የእንግሊዝኛ ቋንቋን አንድም ከዜሮ ልንጀምር እንችላለን፣ አንድም ከዚህ በፊት ባለን ልምድና እውቀት ላይ በመደመር እንደገና በመጨመር የምናጠናክረው ይሆናል። ያም ሆነ ይህ ቋንቋውን መማር ስንጀምር በየት በኩል መማር እንዳለብን እንወስናለን። አንድም በትምህርት ገበታ ላይ፣ ሁለተኛ የቋንቋ ማሰልጠኛዎች ዩቲዩብ ወይም ፖድካስቶች በመጠቀም መማር እንጀምራለን። በተለይ አሁን ያለንበት የኢንተርኔት ዘመን ማንኛውንም ቋንቋ ለመማር በጣም ቀላል ነው፣ ምቹ ሁኔታዎች አሉ ማለት ነው። ስለዚህ ማንም ቋንቋ ለመማር የሚፈልግ ሰው የመጀመሪያው ማድረግ ያለበት ነገር ለመማር መጀመር ነው። ሁለተኛ መማር ከጀመርነ በኋላ ቮካቡላሪ ግንባታ ነው። በቋንቋ ውስጥ ትልቁን ቦታ የሚይዘው ሰዋሰው ሳይሆን ቮካቡላሪ መሆኑን በፍጹም እውነት ነው የምነግራችሁ። ይሄ የራሴ ልምድና ተሞክሮ ነው። ቃላትን ካላወቃችሁ የትኛውንም ሰዋሰው ብትካኑ በቋንቋ ማሰብ፣ መናገር፣ መጻፍ አትችሉም። ሰዋሰው ወይም አገባብ ለኔ በሁለተኛ ደረጃ የሚመጣ ነው። እንዳለመታደል ሆኖ ግን በእኛ ሀገር በትምህርት ቤት የምንማረው ብዙ ጊዜ ሰዋሰው በመሆኑ የቃላት ክምችታችን እጅግ አነስተኛ በመሆኑ እንዲሁ ግራጁዌት ሆነን እንኳን በደንብ መናገር፣ መጻፍ እንዲሁም በጥልቀት ማንበብ የማንችልበትን ሁኔታ እንዲሁም አንዳንድ ቦታዎች ላይ ስንደናገር ማየት የተለመደ ነው። ቮካቡላሪን በጣም እንደሚያስፈልገን እኔ የምነግራችሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያበነት ተማሪዎችን እንደምሳሌ መውሰድ እንችላለን ማለት ነው። አንድ ያበነት ተማሪ ማልቀኔ ሲማር ግስ እያጠና እየሸመደደ በሸመደደው ግስ ላይ በሁለት ቤት ቅኔ ጉባኤ ቃና ጀምሮ እየተቀኘ እየታረመ አገባቡን እየተማረ ይሄዳል ማለት ነው። ስለሆነም የእንግሊዝኛ ቋንቋን በሚገባ ለማወቅ በቀን ነው ሙላችሁ 5 ቮካቡላሪ ብትሸመድዱ እናንተ ውጤታማ መሆን ትችላላችሁ ማለት ነው። ምሳሌ የኔን ተሞክሮ ልንገራችሁ። እኔ በ1996 ዓመተ ምህረት ላይ የክረምቱን የ10ኛ ክፍል ላይ ጨርሼ ነበር። በዚህ ጊዜ እኔ እንግሊዝኛ ማጥናት ፈልጋለሁ፣ ቋንቋው ማወቅ ፈልጋለሁና ምንድነው ያደረኩ መሰላችሁ? 10 ሺህ የሚይዝ
የጂፒ ሞስባክ 10000 ቃላትን በሁለት ወር ውስጥ እንግዲህ በአብሊና በነሐሴ ላይ መሸምደድ ይያለው ማለት ነው። በዚህ 11ኛ ክፍል በመገባበቅ ወቅት ውጤቴ እንዲሁም በራስ መተማመን ማጎልበት ይያለው ዛሬ ቢሆን ማለት ነው። ሌሎችን ቋንቋዎችን ጀርመንኛ እየተማርኩ ነው። በጣም ትኩረት መስጠው እንግዲህ ቮካቡላሪ ነው። እንግዲህ ቮካቡላሪ ሳጠና ልክ እንደ አብነት ተማሪዎች እንግዲህ ድምጼን ከፍ አድርጌ በመጮህ እንዲሁም ምስል ከሳሽ በሆነ መንገድ በአእምሮ እየሳልኩ ነው ማጠናው። ከመጻፍት ከጋዜጣ ከኢንተርኔት ከፊልም ያገኙትን አዳዲስ ቃል በደንብ በተዘጋጀ አጠር መጠን ባለ ማስታወሻ ላይ በመጻፍ ደጋግሜ አጠናዋለሁ ማለት ነው። እናንተም ይሄን ብታደርጉ እኔ ውጤታማ ትሆናላችሁ የሚል ሙሉ እምነት ነው ያለኝ። በሶስተኛ ደረጃ እንግዲህ ቋንቋ ስንማር ማድረግ ያለብን ነገር ምንድነው? ማንበብ ይመጣል ማለት ነው። የእንግሊዘኛ ቋንቋ ችሎታ እንዲዳብር ከፈለግነ መጻፍትን ማንበብ መጀመር አለብን። በማን በዛ በመናጠነው ቋንቋ መጀመር ጀማሪዎች ቀለል ባለ ቋንቋ የተጻፉትን የህፃናት የተረት መጻፍ ገበያ ላይ ገዝተን ከሌለ ኢንተርኔት ላይ በማውረድ ማንበብ ያስፈልጋል። ከዚህ በተጨማሪ በእንግሊዘኛ የሚቀርቡ ጋዜጦችና መጽሔቶች ማንበብ ያስፈልጋል። እነዚህ ጋዜጦችና መጽሔት እንግዲህ በአካል መታገኙት ትኖራላችሁ። ባትኖሩም ደግሞ ሰብስክራይብ በማድረግ ነፃ ጋዜጦች እንግሊዘኛ ጋዜጦች አሉ። ከነዛ ማንበብ ትችላላችሁ ማለት ነው። እንግዲህ ጋዜጦች ላይ ስታገኙ መጽሔቶች ላይ መጽሐፍ ላይ የተረት መጽሐፍ ላይ ስታነቡ የምታገኙአቸውን አዳዲስ ቃላት መፍታት አለባችሁ ማለት ነው። እዚህ ላይ ባውዳዊ ፍች እንድትፈቱን ያልመክርም አንደርስታንድ እንድታደርጉ ምክንያቱም ቋንቋውን በደንብ ማወቅ አለባችሁ ማለት ነው። ቴክኒካል ተርም እየሆነ ስለሚመጣ ቀስ እያለ ያደጋችሁት ሲመጣ ስቲክ መሆን አለበት አምሯችሁና የፈታችሁትን ቃል በደንብ በተዘጋጀ ማስታወሻ በመያዝ ደጋግማችሁ እየጫዋችሁ ማጥናት ያስፈልጋል። ከዚህ ቀጥሎ ከፍ ይያላችሁ ስትሄዱ የእንግሊዘኛ ልብ ወለድ ማንበብ አለባችሁ ማለት ነው። ልብ ወለድ ምስል ከሳሽ ስለሆነ ከዚህ ላይ የተማራችሁትን አዳዲስ ቃል በፍጹም አትረሱትም። በቃ አእምሯችሁ ውስጥ ተጣብቆ ይቀራል ማለት ነው። ልብ ወለድ መጻፍ ከሆነ አዳዲስ ቃሎችን በፊክሰር ወይም በስክሪፕቶ እየፈታችሁ ብትሄዱና ብታስቀምጡት ከዛ ከፈታችሁ በኋላ ያን ልብ ወለድ ደግሞ ደጋግማችሁ ስታነቡት ቋንቋውን በደም ማስተር ያደረጋችሁ ትሄዳላችሁ ማለት ነው። ልብ ወለዱን ጨርሱትና 1% ከገባችሁ በቃችሁ። ቋንቋ ሄደተ እንጂ ባንዴ አትጨርሱት ማለት ነው። አብዛኛዎቻችን እዚህ ላይ ምን ሰራው ሚስቴክ ምንድነው? ቋንቋን በመናጠናበት ጊዜ አንድ ጊዜ ሙሉ መሆን እንፈልጋለን። ማንንም ሙሉ ይሆነለም። ህፃናትን አሁን ሲማሩ ተመልከቷቸው። አንዴ ሙሉ አይሆንም። ይወደቁ እየተነሱ ነው። ቋንቋ በመተማሩበት ጊዜ አዳዲስ ቃላትን በመታቁበት ጊዜ መጻፍትን በዚህ ቋንቋ በመታነቡበት ጊዜ ሙሉ ለመሆን ነው ጥረት የምታደርጉት እንጂ ባንዴ ሙሉ አይነት ስሜት ከተሰማችሁ መማር ላችሉ ወይም በዘለቄታው ላትሄዱ ትችላላችሁ ማለት ነው። አራተኛው ቋንቋን ለመማር ማድረግ ያለባችሁ ነገር ምንድነው? የእንግሊዝኛ ቋንቋ ችሎታ እንዲዳብር በቋንቋው ማዳመጥ አለብን ነው። የቱንም ያክል እንስማው ሙሉ የመሆን ጉዳይ አይደለም። እንግዲህ ቀደም እንዳሏችሁ ቋንቋን ስናዳምጠው ፕሮናንሴሽኑን እየገነባ ነው የምንሄደው። ቢውልድ እያደረግን ነው የሚሄደው። ልክ የሸማኔ መወርወሪያ እያንዳንዱን ክር ቢውልድ እያደረገ እየገነባ ነው እያስተሳሰረ ነው የሚሄደው። ስለዚህ ፕሮናንሴሽን ሐሳብ ሳይሆን ድርጊት መሆኑን መዘንጋት አይደለም። ድርጊት ነው። በቃ ድርጊት እንዲሆን አምራችሁ ቋንቋውን መልሶ መላልሶ ማዳመጥ አለበት። ይህ ማለት ፕሮናንሴሽን ሳናስበው እንለብሰዋለን ማለት ነው። ፓተርን ይሆናል፣ ቅጽ ይሆናል ማለትና የእንግሊዘኛ ቋንቋን ቢቢሲ፣ አልጀዚራ፣ ዩቲዩብ ወይም ፊልም በማየት ማዳመጥ እንችላለን። ይበልጥ ደግሞ ሰብታይትል ያላቸውን ፊልሞች እያወረዱ ወይም ቀጥታ መመልከት መቻል ችሎታችን እየዳበረ እንዲሄድ ያግዛል ማለት ነው። ስለ ቋንቋ እንግዲህ ይሄን ያክል ካልፋችሁ እናንተ ደግሞ በራሳችሁ ልምድና ኤክስፒሪየንስ ላይ የምትጨምሯቸው ነገሮች ይኖራሉ። ውድ የፕሮግራም ተከታታዮች በዚህ ቪዲዮ ብዙ እንደተማራችሁ አምናለሁ። ሌሎች ቪዲዮዎች እንዲደርሳችሁ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትረሱ። አመሰግናለሁ።